የእናንተም እናት የሉም? ውይ ወላጅ አልባ ሰዎች ናቸው የሚጋቡት። አሪፍ ማች ነው። አባታችን ውጭ ሀገር ነው ኑሮ ነው ያደረገው። እኔ ደግሞ ይሄን ቤትና እህቶችን ማስተዳድረው ነኝ። እንዴ እዚህ ባይኖራሱ እኮ ምንም ችግር የለውም። እንዴ ቤተሰቦቻችሁ ጥሩ ቅርስ ነው ለእናንተ ያስተላለፉት አለ እንጂ የኛ አዲስ አበባ ነው። አዲስ አበባ። አባዬም እኮ ውጭ የመሄድ እድል ነበረው። ታዲያ ለምንድን ነው ያልሄዱት? ምን ያው በሊቢያ ነበር ሊሄድ ያሰበው፣ ግን ብዙ የእግር መንገድ ስለማይወድ በዛ ብሎ ቀረ። አዎ ከሀገር ከመውጣቴ በፊት ለሀገሬ ምን ሰራሁላት ብዬ ራሴን ስጠይቅ መልስ አጣሁ። እና እሷ ሰራችሎት? አገባሁ፣ ልጆች ወለድኩ፣ የራሴን ደስተኛ ህይወት መሰረትኩ። እንዴ እኔ ግን እንደዚህ ስትል ሰምቼ አላቅም። ጭራሽ ደስተኛ ህይወትን መስርተህ ነበር? ደስ ይላል። መምህር ብርሃኑ ያው የተጻፈልን ነው የምንኖረው ይባል የለ። ማን ነው የሚጽፈው? እኔም የማጽፈው ነገር አለኝ። አዎ እኔም አለኝ። በቃ አብረን እናጽፋለን። እሺ ችግር የለም። ባይዘው ይረዱ ወንድማችን እንደ ድሮ እህል አያስፈጭ፣ እኛን አይንከባከበን። እኛ እኮ ምን ሆኖ ነው እንላለን። ለካ አንቺ ልቡን ወስደሽበት ነው። ጥሩ ነው፣ ደስ ይላል። ዋናው ልጆቻችን ተዋደው ተሳስበው በትዳር አንድ ለመሆን መወሰናቸው ነው። ልጆቻችን እንዴ የኔም ልጅ። እውነት ነው አባ። እንግዲህ መጨረሻችንን ፈጣሪ ያሳምረው። ኧረ ያምራል እንዴ! ይሄ እኮ ሳይታለም የተፈታ ነው። ያንቺ ባያምር ራሱ የሶልዬ ያምራል። በባዶ ሆድ በወሬ ያዝናችሁ አይደለም? ምሳ እየበላን መጫወት እንችላለን። ግን ትን እንዳይለን ከበላን በኋላ ብንጫወት አይሻልም? አቡ ዛሬ ለሁለተኛ ጊዜ ተሸወደ። እዚህ ደግሞ ምርጥ ምግብ እንደሚያቀርቡልን እርግጠኛ ነኝ። የዶሮ አርስቶ በይ፣ የበግ አርስቶ በይ፣ በየአይነቱ ወጥ የሚባል ነገር በፍጹም እንዳታነሱ እሺ። ከክትፎ ብቻ። የሰው ቤት ኢኮኖሚ ልናናጋ አይደለም የመጣን፣ ለትውውቅ ነው እንጂ። ደግሞ አገኘው ብላችሁ ጸጉራችሁ ስፍስፍ እንዳትሉ። አዎ ሰው ቤት ሲበላ ቁጥብ ማለት ያስፈልጋል። አለበለዚያ ይታዘቧቸዋል። ይታዘቡና ምን ጨነቀሽ? ከዚህ በኋላ ለትውውቅ አንመጣም። ይኸው ደግሞ ስታወሩ አትቀባጡ፣ የሚያስገምታችሁን ወሬ አታውሩ እንጂ። ነፃ ሆናችሁ ተጫወቱ አላላችሁንም እንዴ? ምንድነው ደግሞ የሚገምቱ? ሊሸጡን ነው? ኧረ የቤታችሁን አመል እዛ። የሰው ቤት መታችሁ አትጨቃጨቁ። በእህቶቹ እንዳታሰድቡ። እኛ ስደዋት አላለን፣ እነሱ ፈልገው ቢሆንስ የሰደቡሽ? በቃችሁ ዝም በሉ እንዴ፣ ይንቁናል እኮ። መች ይገባቸዋል? ደግሞ ምግብ ሲቀር ትንሽ አንሱ፣ እንዳታበዙ። እነሱ ብቻ የሚያቀርቡትን ምግብ እንዳያበዙት እንጂ እኔ ይኸውላችሁ ከክትፎ ከዶሮ ውጪ ሌላ ምንም ነገር አልነካ። እኔም ከበግ ውጪ ምንም አልበላ። ኧረ እባክሽ ምን ጸጉሩና ድምፁን ነው ቀንዱ? እንዴ በደንብ ብሉ እንጂ ምን ነው ችብስ አትወዱም እንዴ? እየበላን ነው። ኧረ በጣም ይጣፍጣል። አሪፍ ስታርተር ነው፣ ግን ያው ለዋናው ሆዳችንን እንዳይዝብን ነው። እኔም እኮ ከምሳ በፊት እንደዚህ አይነት ምግብ በልቼ ስለማላቅ ነው እንጂ ቆንጆ ነው፣ በጣም ደስ ይላል። እንዴ ይሄ እኮ ነው ምሳው፣ ሌላ አይመጣም። አሬ ይመጣል። እየተጫወትን ይሻላል በሚል እኮ ዋናው መተዋወቁ መጫወቱ ነው እንጂ ምግቡ እኮ አይደለም ነው እንጂ። አዎ ዋናው ጨዋታው ነው። እንደዛ ብለን አይደለኛስ ቤት ውስጥ ማንበላው። በአንድ ጣራ ስር እየኖርን ያለነው እኮ ለዛ ነው አይደል እንዴ? በአንድ ጣሪያ ማለት ሁላችሁም በአንድ ጣሪያ ውስጥ ነው የምትኖሩት? ወይኔ እንዴት ይበቃችኋል! ትንሽ ጨመር አታረጉበትም ጣሪያ? አይ ኮርኒስ ስላለ ችግር የለውም። ያምሻል እንዴ አንቺ? እያየሽ አትሄጂም? አንተ ራሱ ያምሃል እንዴ? እያየህ አትተኛም? የሜሉዬን መኝታ ቤት አሳይኝ እንጂ እተኛለሁ። ምንድን ነው እዚህ ቤት የምትመላለሰው? በቃ ሜላት አትፈልግም፣ ከህይወት አውጣ። የእሷ ህይወት የጓሮ በር የለው መስኮት የለው። እንዴት አድርጌ ልውጥ? እሷ አይመለከተኝም። ተዋት ተብልሃል፣ ተዋት። አትፈልግህም። ከፊት እኮ ሌላ ሴት ቆማ ይሆናል። አይንህን መክፈት ብቻ ነው የሚጠበቅብህ። አይኔን ከፍቼማ ዝንብ አላስገባም። አረ ነው እንግዲያው እንደ ዝንብ በየበሩ ስር ስትለጠፈዋል። እሺ አረ ጉድ! የድሮ ሰራተኞች ለማስታረቅ፣ ለመላላክ፣ ለማጣባስ ነበር የሚሯሯጡት። የአሁኖቹ በቃ ራሳችሁ ለመጠቅለል ነው አይደል? ምን ያንሰናልኛ? መጠቅለል አንችልም? የድስት ጥራጊ። ኧረ ትውውቅ ብለው እዚህ በረሃብ ሊደፉን ነው። በእናትህ ድረስልን። ለነገሩ አንተ ምን ብንሞት ሰርግህ ነው። ማንን ሊያገባበት? ጭራሽ በዚህ ሰዓት አንድ ግጥም ትለኛለህ እንዴ? የስንኝ ጠኔ ይድፋ፣ ሌላ ምንም አልልህም። እናንተ ምንድነው እሱ የምታማርሩት? ያላቸውን ነገር አቀረቡ በቃ። እኛ ያላቸውን ሳይሆን የጓጓነውን እንዲያቀርቡ ነው የምንፈልገው።
ለካ ሀብታም የሚኮነው በመስቆንቆን ነው የሚባሉ ለካ እውነት ነው። እንዲህ አንጀታቸውን እስር አድርገው ሳይበሉ እያደሩ ነው ለካ ይህን የመሰለ ቤት የገነቡት። የድህነት ምንጩ እኮ አንዱ ሆድ ነው። እኔ እናንተን ሆድ ባልሸከም የት በደረስኩ ነበረ። በእግርህ ነው በመኪናው? እንደዛ ደህና ነገር በላን ብለን እንበላ። ጎበዝ ቁማርተኞች ናቸው። ይሁላችሁ እኛ ቤት ሲመጡ ግን ከቆምጣጤ ውጭ አንድ ነገር አናቀርብላቸውም። እሺ በቃ አሁን እንሂድ። ወዴት ነው እሱ የምትሄዱት? እናንተ ያማችኋል እንዴ? በስነ ስርዓቱ ተሰናብተን ነው የምንሄደው። እንዲህ ሻይ እየፈሉልን እኮ ነው። አንድ ሻይ ለ3 የሚያፈሉት ምንድን ነው? በጃር ነው እንዴ ጣዱት ነው ወይንስ ሻዩ ሲንተከተክ አጠገቡ ቆሞ ይጨፍሩለታል? አሁን ተረጋጉ። ሶልን አናግር ነው ይባ። እናንተ የባሏ ቤተሰቦች ፊት እንደዚህ አታውሩ። ይከፋታል እኮ። የሆዳችሁን በሆዳችሁ አታደርጉም እንዴ? አልበላንማ እንዴት እንቻለው? ምን ነው ችግር አለ እንዴ? ሰራተኛ የለችም ምግብ ሰሩኛላችኋል? አዎ እሻሉ። ይሄው እንደምታያቸው ናቸው። በቃ ችግር የለም መፍትሄ አለው። ቤት ውስጥ አስቤዛ አለ አይደል? አዎ። አይውልዲት በማማሰያ ላይፍ እናንተ ጋር እንዴት ነው? ምንም አይለው። አንቺ ግን ስራ ትሰሪያለሽ? አዋ አልጋ ነጥፋለው፣ የበላውበትን ልብሴን አጥባለው። በልብስሽ ነው የበላሽበትን የምታጥቢው? ታዲያ የበላሽበት ሳህን ጨርቅ ጨርቅ አይልብሽም? አይ እኛ በትሪ ስለምንበላ አይልብኝም። አንቺ ትሰሪያለሽ? እባክሽ ልሰራ አስብና ከዛ ፀሐዩን ሳስበው ደግሞ ያስጠላኛል። እኔ የምልሽ ሁሌ እንደዚህ ደረቅ ነገር ነው የምትበሉት? ካልጠጠረ? አዎ። እኔ የምልሽ የህይወት ፍልስፍናሽ ምንድን ነው? የሆነ ጊዜ ኢንተርቪው ላይ እንደዚህ ብዬ ተጠይቄ ነበር። ከዛ በኋላ ላይፍና ፍልስፍና ምንም አያገናኛቸውም ብዬ አልመለስኩላቸውም። አንቺ አለሽ? እኔ እንኳን የለኝም፣ በሰው ነው የምጠቀመው። ምናልባት አንቺ ካለሽ ብዬ ልጠቀም አስቤ ነው እንጂ። እኔ የምልሽ ግን አባትሽ ብቻቸውን መቀመጥ ለምደዋል እንዴ? እኔ እንጃ፣ ልጠይቅልሽ? ኧረ ተያቸው። አይናቸውን ገልጠው በውስጣቸው ተኝተው ሊሆን ይችላል። አንበጥብጣቸው። አንቺ ግን በጣም ደስ ያለሽ። የሆነ ነገራችን ይመሳሰላል። ምን እንደሆነ ግን አላወቅኩት። እኔ ራሱ እኮ እንደዛ እየተሰማኝ ነበር። ምን ይሆን ግን የሚያመሳስለን ነገር? አወቅኩት። ምን? ጾታችን። እሱ ይሆናል። ይቅርታ የኔ ልጅ፣ ውሃሽን ትፈልጌ ነበር። ኧረ ብሬዚ የሚሸጥ አይመስለኝም። ይቅርታ ውርዬ፣ እሷን ነው። እውነቷን እኮ ነው፣ አይሸጥም። መታጠቢያ ቤት ለማለት ፈልጌ ነው። የት ነው ያለው? በዚህ